ሰው ሲወለድ ክርስቲያን እንጂ ሙስሊም አይደለም ለሚለው ማስረጃ አምጣላላችሁኝ አህዛብ ወገኖቻችን ነው ማስረጃው። ክርስቲያኖች ሸር እያደረጋችሁ ለሁሉም ሰው አድርሱ። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 10 ላይ እንዲህ ተብሎ ተጽፏል። መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን። መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። መልካም ሥራ እንድናደርግ በማን ተፈጠርን? በክርስቶስ። ስለዚህ ሰው ሲወለድም ሲፈጠርም ሁሉም ፍጥረት ምንድነው? ክርስቲያን ነው። ያንን ነው። ስለዚህ ሲጀመር እስልምና ከክርስትና ጋር ጥያቄ ሆኖ መቅረብ አይችልም። እንዴት ሆኖ የመጣው ከ7ኛው መቶ ክፍለ ዘመን ወደዚህ ነው የመጣው። እንዴት ሆኖ ጥያቄ ውስጥ ይገባል? አይገባም እኮ ሲጀመር እሱ። ስለዚህ ሰው ሲወለድ ሙስሊም ነው ከየት አንታችሁት ነው? ይሄን እኮ ሰይጣን ራሱ አይለውም ማለት ነው። እኔ ታሪኬ ልንገራችሁ። የሆነ ጊዜ ላይ አንድ ጓደኛ ሙስሊም ጓደኛ ነበር። ከዛ እናንተ እኮ ስትሞቱ ወደ ሲኦል ነው የምትሄዱት። እንዴት ሆኖ? ማን አየ? አይ የምታመልኩት ሰው ነው። ማን? ኢየሱስ ክርስቶስ። ይሄንን ሲለኝ ጥያቄ ያደረብኝና መጽሐፍ ቅዱስ ናነብ። እንግዲህ ሃይማኖት ማለት ልብ ብላችሁ አድምጡ። ሃይማኖት ማለት እግዚአብሔር ተገልጦ ለሰዎች ያስተማረው ትምህርት ነው። ለዛም ነው መጽሐፍ ቅዱስ የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣ፣ የእግዚአብሔር ቃል ወደ ሙሴ እንዲህ ሲል መጣ እየተባለ የተጻፈው እግዚአብሔር ለሰዎች ተናግሮ ያጻፈው ትክክለኛ እምነት ሃይማኖት ማለት እሱ መሆኑ እንዲታወቅ ነው ማለት። ለዛም ነው ኢየሱስ ክርስቶስ የሰውን ሥጋ ለብሶ መጥቶ የተሰቀለው ለኛ ለሰው ልጆች ማለት። ከዛ አንድ ቀን እስልምና ሊያስተምረኝ ስለነሱ ሃይማኖት ሊያስተምረኝ ቃል ገባና መማር ጀመረ። ሲያስተምረኝ ጥያቄ ፈጠረ። ያላህ ቃል እያለ ነው የሚያስተምረኝ። እንዴ ቆይ ጥያቄ ፈጠረብኝና ያላህ ቃል መሆኑ በምንድነው ማረጋገጫው? የኛ ማረጋገጫው ነቢያት ሐዋርያት አሉ። በመጨረሻም ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ተወልዶ ሰው ሆኖ አይተነዋል፣ አስተምሮናል፣ ለኛ ሲል ሙቷል። ክብር ይግባው ለዘላለም። ይህና ያላህ ቃል መሆኑ በምንድነው ማረጋገጫችሁ ስለው ያላህ ቃል ነው መን ዝም ብለው። እንዴት ሆኖ? አጋንንትስ ቢሆኑ የጣሉት ቃሉን የጻፈው ማን ነው? አላህ። ተቀባዩ ማን ነው? መሐመድ። እንዴት ብሎ አጋንንትስ ቢሆኑ የጣሉት? ማረጋገጫው ምንድነው? የኛ መጽሐፍ ቅዱስ ነቢያት የእግዚአብሔር ቃል ወደ ነቢያት እንዲህ ሲል መጣ፣ ወደ ነብዩ ዳንኤል እንዲህ ሲል መጣ የተባለው የተጻፈው። ስለዚህ ማረጋገጫችን የእግዚአብሔር መንፈስ ቅዱስ ነው ያጻፈው፣ ነቢያት ናቸው የጻፈው። ቁርአንን አላህ እንደጻፈው ማረጋገጫው ምንድነው? ሰይጣንስ ቢሆን የጻፈው? ከዛ ክርክር ገጠም። የት ደወልን? አፍሪካ ቲቪ ላይ ማለት። አፍሪካ ቲቪ ላይ ስንደውል ምን ብለው እንደመለሱልን እነዛ ኡስታዝ ተብዮች ምን ብለው እንደመለሱልን ነው አለቀ። ያላህ ቃል ማረጋገጫ የለም እመን ነው ማለት። እሺ ትምህርቱ ቀጠለ። ከዛ አንድ ቀን ምን አለኝ፣ እየተማርን ከሞትክ በኋላ እንደዚህ ሆነ ከሞትክ ለአላህ ፍጹም ታማኝ ሆነ ከሞትክ በገነት እንደዚህ አይነት ሴቶች ይገጥሙሃል። እንደው ቁጥራቸውን አላቅም ወደ 70 ምናምን ናቸው። ቆነጃጅት ናቸው። አይናቸው ነጫጭ ነው። እንደው ጡታቸው ያልወደቀ እንደው እኔማ ከአውሮፓ የመጡ ናቸው እንደው እንደዚህ ሲል ማለት ነው። ገና አይምሮ ያልከረረ ሰው ሌላ ስሜት ውስጥ ነው የሚገባው። ያንን ወሬ እንኳን የሃይማኖት ትምህርት እንዴ ነውር አይደለም እንዴ?